ገንዘብ የቱንም ያህል ብታገኙ ከምትበዩ አንድ እንጀራ በላይ ያለው ትርፍ ነው ያንቺ አይደል ቢኮዝ ነገ ደግሞ ምናምን ታያለሽ ግን የተመጠነ ላይፍ ሂዩማን የምትዩ ነገር አለ ሰው ለምሳሌ በቂ ነገር ኖሮሽ አማካይ ህይወት always is very beautiful እና ለግል ጥቅም ብቻ ሳይሆን ነው ይሄን ነገር አላደርገው ይሄን ነገር የምንለው ራሱን ከሆነ ብቻ ነው ሀገር የሚኖረው በብዛት አሁን ኢትዮጵያ ውስጥ የምናያቸው እንደ ሀገር የተለያየ ችግርና ውጥንቅጥ ያያየን ነው አይደል የምናየው ችግር ራሳችንን መሆን ስላልቻለን ነው በነገርሽ ላይ ራሳችንን ከሆነ ምን ስለምናደርግ መሰለሽ ቢያንስ ለኔ ሴፍቲ ስል ክፉ ቃል ካፍ ያወጣ ቢኮዝ የተናገርኳት ቃል ተመልሳ ነገኔ እንደምታጠቃኝ ማሰብ ስለምችል ማለት ነው በተቻለ መጠን ሰዎች እንዲደርሱብኝ ማልፈልገው ያህል እኔም አልደርስም ይሄን የማደርገው ለማስመሰል አይደለም ለመኖር ስለምፈልግ ሁለተኛ ደግሞ እኔ ስለሌላው ክፉ ያወራሁትን ስለልቦና በደንብ አድርጊት ቆም ብዬ ካሰብኩት ያወሬ እኔ ላይ ቢወራ የሚያመኝን ፔን የእውነት አውቀዋለሁ እኔ እንድታማይ ያልፈለኩ እኔ እንድሰደብ ያልፈለኩ እኔ እንድጎዳ ያልፈለኩ ሌላውን መጉዳት ራሽናል ምክንያታዊም ስለማይሆን ይሄንን አንደርስታንድ ማድረግ ስለሚቻል በእያንዳንዱ እንቅስቃሴያችን ላይ እንደው የሆነች ሊሚቴሽን ብናበጅ በጣም ኢምፖርታንት